ድምጻዊው አሁን ላይ በፖሊስ ቁጥጥር ስር የዋለ ሲሆን የሟች አስክሬን በዳግማዊ ሚኒሊክ ሆስፒታል ለምርመራ ተልኳል ተብሏል። በአንድ ጥላ ስር አብረው መኖር የጀመሩት ታዋቂው ድምጻዊ አንዱዓለም ጎሳና ሞዴል ቀነኒ አዱኛ በቅርቡ ሊጋቡ አቅደው እንደነበርም ተሰምቷል። ባሌ ተወልዶ አሰላ ያደገው ድምጻዊ አንዱዓለም ጎሳ ለዓመታት በሙዚቃ ውስጥ እጅግ ሲለፋና ሲጥር የነበረ ወጣት ድምጻዊ ሲሆን በሰራቸው እጅግ ተወዳጅ የሆኑ ስራዎቹ አድናቆትን አትርፏል። በተለይ ደግሞ ደርቤ ላላና ቢልሌ የተሰኙ ነጠላ ዜማዎቹ እጅግ ከሰው ጋር ያስተዋወቀውና በመላው ኢትዮጵያ ከፍተኛ ተቀባይነትን እንዲያገኝ ያደረጉት ስራዎቹ ናቸው። ደርቤ ላላ በአምስተኛው የኦዳ ሽልማት በምርጥ ነጠላ ዜማ የተሸለመ ስራው ነው። በዚሁ ዓመት በወርሃ መስከረም ላይ ነበር አያንቱ የተሰኘ አዲስ የሙሉ ጊዜ ስራውንም እየለቀቀው። በውስጡ 16 ዘፈኖችን ያካተተው አያንቱ የተሰኘው የመጀመሪያው የአንዱዓለም ጎሳ የሙሉ ጊዜ አልበም የሀገራችን የተለያዩ የሙዚቃ ስልቶችን ተጠቅሞ የሰራቸው ናቸው። በዚህም የሙዚቃ ስራው እጅግ ተወዳጅነትንና ተቀባይነትን ያገኘበት ነበር። ደርቤላላ ከንፈልፈሉን ፉርማቱ በራቀ በሪራሳ ኡላን ሸምባናዳ ቤሰራ በኤንሲ በር